ጤና ይስጥልኝ ተመልካቾቼ በዚህ ቪዲዮ ደግሞ ካስተመር ኤንድ ፕሮስፔክት ወይም ደግሞ የደንበኞቻችን ስም ዝርዝር ወደ ክሬት ወዳደረግነው የፒሽትሪ አካውንቲንግ ካምፓኒያችን እንዴት እንደምናስገባ አብረን የምናይ ቪዲዮ ነው የሚሆነው። ስለዚህ በቪዲዮ 1 እና በቪዲዮ 2 ካምፓኒ እንዴት ክሬት እንደምናደርግና እንዲሁም ደግሞ በቪዲዮ 2 ቻርት ኦፍ አካውንትን ወደ ካምፓኒያችን እንዴት እንደምናስገባ፣ ስለዚህ በዚህኛው ቪዲዮ ደግሞ ካስተመር ኤንድ ፕሮስፔክትን እንዴት ወደ ካምፓኒያችን እንደምናስገባ የምናይ ነው የሚሆነው። ስለዚህ ይህ ቪዲዮ ሰብስክራይብ አድርጉት፣ ሌሎች ጋር መድረስ እንዲችልና ዕውቀቱን እንዲያገኙ ለሌሎቹም ሼር አድርጉት። ስለዚህ ካስተመር ኤንድ ፕሮስፔክትን ወይ ደግሞ የደንበኞቻችን ሊስትን ክሬት ወዳደረግነው ካምፓኒያችን ለማስገባት ከካምፓኒያችን ሜኑ ባር ላይ መንቴን ሜኑ ባርን በመጠቀም ከመንቴን ሜኑ ባር ከመመጡልን ዝርዝሮች ውስጥ መጀመሪያ ላይ የሚገኘውን ካስተመር ኤንድ ፕሮስፔክት ዊንዶን ወይ ደግሞ ኦፕሽንን ስንመርጥ ካስተመር ኤንድ ፕሮስፔክት መረጃዎችን ካፕቸር እንደምናደርግበት ዊንዶ ዲስፕሌይ ያደርግልናል ማለት ነው። ስለዚህ በመሰረታዊነት የሚያስፈልገን ካስተመር አይዲ እኛ ለእያንዳንዱ ካስተመሮቻችን የምንሰጥ አይዲ ነምበር ነው። ወይስ ግን ኔም የካስተመሮቻችን ስም ነው። ስለዚህ ለዚህ ኤክሰርሳይዝ የሚሆነንን አንድ የካስተመር ዝርዝር የሚይዝልኝ መረጃ ይዣለሁ። እሱን አብረን እየተከታተል ነው የምናስገባ ነው የሚሆነው። ሂር ሶ መጀመሪያ ካስተመርን ጃራ 1001 ብየዋለሁኝ እኔ ሶሪ ጅራ 1001 የሚል ሶ ይሄ አይዲ ነምበር ጅራ ቢልዲንግ ለሚል ጅራ ቢልዲንግ ኦር ቢልደር ለሚል እንዲሁም ደግሞ ከስር የተለያዩ ታቦች አሉ። እነዚህ ታቦች የካስተመራችን ሙሉ መረጃ መውሰድ እንዲችል የሚያገለግለን ነው። ከሱ በፊት ግን ከካስተመር አይዲ እና ካስተመር ኔም ካስገባን በኋላ በራይት በኩል የሚገኝ ፕሮስፔክት እና ኢንአክቲቭ የሚል ቦክሶች አሉ። ለምን ፐርፐስ የሚያገለግሉ ናቸው እነሱ? ፕሮስፔክት ስንል ይሄ ካስተመር ሙሉ በሙሉ ካስተመር ሆኖ አልተመዘገበም፣ ግን ኤክስፔክት እያደረግን ያለ ነው ካስተመራችን ከሆነ እሱን እንመርጣለን። በተጨማሪም ደግሞ ኢንአክቲቭን የምንመርጠው ከዚህ በፊት አክቹዋል ካስተመራችን ነበር፣ ከዛሬ ጊዜ ጀምሮ ግን የተሰረዘ ካስተመር ከሆነ ኢንአክቲቭ የሚለውን እንመርጣለን። ወይራስ ግን አክቲቭ ካስተመራችን ፕሮስፔክትም ያልሆነ አክቲቭ ካስተመራችንም የሆነ ከሆነ እነዚህን ቦክሶች ምንም ሳነካ እንዲሁ እናልፋለን ማለት ነው። በመቀጠል ወደ ጀነራል ታብ ጋር ስንመጣ ጀነራል ታብ ላይ ስለ ካስተመራችን ሙሉ አድሬስን የምንወስድበት ይሆናል። ላይክ ሂር ሲቲ አለው። ሌትስ ሴይ ሲቲውን ሐዋሳ ልበልነ ሐዋሳ then country which is Ethiopia then sales tax እንግዲህ እንደምታውቁት የኛ ሀገር ወይ ደግሞ የኢትዮጵያ ሴልስ ታክስ ወይ ደግሞ የታክስ ህግ አንድ ካምፓኒ እንደ ካምፓኒ ስታብሊሽድ ሲሆን የመንግስት ታክስን ሪፕሬዘንት አድርጎ የሚሰበስበው አንድ ታክስ ብቻ ነው። ላይክ ቫትን ወይ ደግሞ ቲኦቲን ወይም ደግሞ ሌሎች ታክሶችም ካሉ ሂር ማርክ ተደርገው አንድ ታክስ ነው የሚሰበስበው። ስለዚህ ከሁሉም ካስተመሮች ኮሌክት የሚያደርገው አንድ ታክስ ስለሆነ ለእያንዳንዱ ካስተመር ታክስን ሴት ማድረግ አይጠበቅብንም። ለሁሉም ሊያገለግል የሚችል
አንድ የታክስ ስርዓትን ሴት እናደርጋለን። ስለዚህ ለእያንዳንዱ ካስተመር መስራት የሚያለፋን ነው እንጂ ለሁሉም ስለማይጠቅመን እናልፈዋለን። በቀኝ በኩል ከላይ ካስተመር ታይፕ፣ ይህ ካስተመር ከሌሎች ካስተመሮች ልንለይበት የሚያስችለን ልዩ ምልክቱ ምን እንደሆነ ዲፋይን የምናደርግበት ነው። ላይክ could be ሁሉ ጊዜ አንድ ፕሮዳክት ብቻ ወይ ደግሞ አንድ ሰርቪስ ብቻ ከኛ የሚፈልግ ከሆነ በዛ ሰርቪስ አይደንቲፋይድ እናደርጋለን። ወይ ደግሞ የግዢ ስርዓቱ ምን አይነት ነው፣ በካሽ ነው እንዲሁም ደግሞ ኦን አካውንት ነው፣ የመሳሰሉት ነገሮችን ተጠቅመን ካስተመራችንን እንለያለን። ስለዚህ ፎር ታይም ቢንግ ግን ይሄን ካስተመርን እንዲህ ብየዋለሁ፣ ክሬዲት ካስተመር ብያለሁ። ዘን ስልክ ቁጥሩ እዚህ ጋር 0913227752 የሚል ተጨማሪም ስልክ ያለው ከሆነ 0911213456 ማለት እንችላለን። ፋክስ ነምበር ካለው፣ ኢሜል ነምበርም ካለው እንዲሁም ደግሞ ዌብሳይት ካላቸው ይሄን አድራሻውን ካፕቸር እናደርጋለን ማለት ነው። ቀጥሎ ደግሞ ኮንታክት የሚል ታብ አለ። ምንድነው ኮንታክት የሚል ታብ ውስጥ ገብተን የምንሞላው የጅራ ቢልደር ፎካል ፐርሰን ከሰራተኞች ውስጥ አንድ ሰው እንደ ፎካል ፐርሰን ተሰጥቶ ሊሆን ይችላል፣ ወይ ደግሞ ኦውነሩ በራሱ ፎካል ፐርሰን ሊሆን ይችላል። ስለዚህ ኤኒ ታይም ከጅራ ቢልደር ጋር የሚኖረን ትራንዛክሽን መረጃውን ዳግም ማግኘት ብንፈልግ ማንም ኮንታክት እንደምናደርግ ለመለየት የምንጠቀም ነው። ግን ይሄኛው ፎር ፋርዘር ኢንፎርሜሽን ጋዘርድ ለማድረግ ነው እንጂ ትራንዛክሽናችን ለመመዝገብ መሰረታዊ አይደለም። ስለዚህ በኔ ኤግዛምፕል ደረጃ ለሊሴ ይላል and ዋቆያ ሶ የማን ሰራተኛ ነች? የጅራ ቢልደር ዘን ጆብ ታይትል ማርኬቲንግ ማናጀር እንላለን ማለት ነው። ዘን ስልክ ቅድም የወሰድነው አለ እዚህ ጋር ጀንደር በተጨማሪ which is female። ስለዚህ ኮንታክትን ጨረስ ነው ማለት ነው። ከዛ በመቀጠል አድሬስ ታብ ነው የሚኖረው። ሶ ጀነራል ታብ ውስጥ ገብተንም አድራሻ ነው የሞላ ነው። ሶ ሁለተኛ አድራሻ፣ ሶስተኛ አድራሻ ያለው ከሆነ ይህ ካስተመር ተጨማሪ አድራሻ ለመውሰድ ቢያስፈልገን ነው እዚህ ጋር የምንሞላው ማለት ነው። ከዛ በመቀጠል ሴልስ ኢንፎ ጋር እንመጣለን። ሴልስ ኢንፎ መሰረታዊ ነው። ካስተመር ካፕቸርድ በምናደርግበት ጊዜ ሴልስ ኢንፎ መውሰድ ወይ ደግሞ ማስገባት መሰረታዊ ነው። ስለዚህ ምንድነው እዚህ ጋር የምናስገባው? ለጅራ ቢልደር ምርትና አገልግሎታችን የምንሸጥለት አንዱ ደንበኛችን ነው ካልነው ለዚህ ደንበኛ ምርትና አገልግሎት በሸጥነው ቁጥር የኛ ገቢ ይጨምራል። ሶ ባይ ዲፎልት ምን አይነት ገቢ አካውንታችን እንደሚጨምር እንድንለይለት ነው ለሲስተሙ። ስለዚህ GL ሴልስ አካውንት የሚል አለ እዚህ ጋር። ሶ ከፊት ለፊቱ ዳውን ኦርደር ዋን ክሊክ ስናደርግ ቀደም ሲል ያስገባነው ቻርት ኦፍ አካውንቶች ዝርዝር ይመጣልናል። ሶ ከነዛ ዝርዝር ውስጥ የኢንካም አካውንታችንን እንመርጣለን ማለት ነው። which is here ይሄው መረጥኩት። በመቀጠል ፔመንት እንደ ክሬዲት። ስለዚህ whenever ለጅራ ቢልደር ምርትና አገልግሎታችን በምንሸጥለት ሰዓት በዱቤ እየሸጥንለት ከሆነ ቀድሞ ቢከፍለን ዲስካውንት ኦፈር እናደርግለታለን ወይስ አናደርግለትም? ስለዚህ ይሄን እኛ በሃርድ ኮፒ የምንሰራውን ስራ ሶፍትዌሩን እንዲያውቅልን ሜንሽን የምናደርግበት ታብ ነው። ስለዚህ ይህ ታብ ከጅራ ቢልደር ጋር ታይዞ የሚኖረን አግሪመንት ዩዝ ዲፎልት ተርም የሚለው ነው። ተርም እንደ ክሬዲት እዚች ጋር አለች። ስለዚህ ምን እያለን ነው? ዩዝ ዲፎልት ተርም እያለ ነው። ማለትም
ማለትም በዱቤ እንሸጥለታለን ሶ በዱቤ ስንሸጥለት ቀድሞ ቢከፍለንም ኦን ዱ ዴት ቢከፍለንም ምንም አይነት ቅናሽ የሚደረግለት የለም እንደማለት ነው ስለዚህ ዩዝ ዲፎልት ተርም የሚል ስለሆነ ምንም የምንቀይረው ነገር የለም እንተዋለን እንዳለ ከዛ በኋላ ሴቭ እንላለን ዘን እዚች ጋር ኤክሰርሳይሱ ላይ ስትሪ 0 ነው የሚለው ማለትም ከዚህ በፊት በዱቤ ሽጠንለት ባላንስ ያለበት የለም ያለን ነው ኤክሰርሳይሱ ስለዚህ ምንም አይነት ቢጊኒንግ ባላንስ የምናስገባበት ግራውንድ አይኖረንም ማለት ነው ስለዚህ እንግዲህ የጅራ ቢልደር ካስተመር በዚህ አይነት ወይ ካፕቸርድ ካደረግን በኋላ የቀጣዩ ካስተመርን ለመስራት እቺኛውን ሴቭ ብለ ነው አዲስ ወይ ደግሞ ባዶ እንዲሰጠን ለማድረግ ነው እንላለን ከራስጌው ስለዚህ ሁለተኛ ካስተመር YW1002 የሚል ነው ስለዚህ አይዲ ነምበር ላይ YW1002 ስለዚህ Y ትሬዲንግ PLC ነው ስሙ YW ትሬዲንግ PLC ነው ዘን ኮንታክት ጋር እንመጣለን ሶ ኮንታክቱ ሲከታ ጀነራል ጋር ስንመጣ which is city Hawassa and the country which is Ethiopia and also sales tax ቅድም እንዳልኳችሁ ምንም አንሞላ then copy to shipping address የሚለውን ክሊክ ስናደርግ እዚህ ጋር የምንሞላው አድሬስ የሚል ታብ ከላይ ወዳለው ኮፒ እንዲያደርግልን ስንፈልግ ነው then also customer type here let's say ይሄኛውም credit customer ነው ብለን ነው እንውሰድ አድራሻውን እንሞላለን which is 09 64 34 42 then ሌላ ስልክ ካለው ስልኩን እንሞላለን ፋክስም ያን ወደ ኮንታክት ጋር እንመጣለን ፎካል ፐርሰኑ ማን ነው የዋይ W ትሬዲንግ PLC ፎካል ፐርሰን ተብሎ የተሰጠ ማን ነው which is ሀዊ ጅሬኛ ነው ሰራተኛው ሀዊ ጅሬኛ then የማን ሰራተኛ ነች የYW ትሬዲንግ PLC ምንድነው ስራ ድርሻዋ which is marketing manager then ተጨማሪ ስልክ መውሰድ ካስፈለገን 09 13 21 34 56 ማለት እንችላለን which is gender here female then ወደ ሴልስ ኢንፎ ጋር ስንመጣ ቅድም እንዳልኳችሁ ለዋይ ትሬዲንግ PLC ወይ ደግሞ ለካስተመራችን ምርታችንን ወይ ደግሞ አገልግሎታችንን ፕሮቫይድ ባደረግንላቸው ቁጥር የኛ ኢንካም ይጨምራል ስለዚህ ሲስተሙ ምን አይነት አካውንቲንግ ክሬዲት ያድርግ ሶ ዳውን ኦርደር ጋር እዚህ ጋር ገብተን GL ሴልስ አካውንት ዳውን ኦርደር ስንገባ ቻርት ኦፍ አካውንት ወዳለበት ይወስደናል ስለዚህ ከቻርት ኦፍ አካውንት ውስጥ የሴልስ አካውንት ይመረጥኩት then payment and credit እዚህ ጋር use default term የሚል ሳይሆን customized የሚል ስለሆነ customized የሚለውን እንመርጣለን ማለት ነው customized የሚለው ስለዚህ ለዋይ ትሬዲንግ PLC የዱቤ ሽያጭ ስምምነታችን ምን ይመስላል ስምምነታችን ምን እንደሚመስል ሲስተሙም እንዲያውቅ ስንፈልግ ነው እንግዲህ እዚህ ጋር የምንመጣው ስለዚህ ሁሉ ጊዜ ቀድሞ ክፍያዎቹን ከፍሎ ከዛ በኋላ እኛ ምርትና አገልግሎት የምናቀርብለት ከሆነ ፕሪፔድ የሚለው ነበር የምንመርጠው ከዛ ውጪ ግን ምርትና አገልግሎታችን በዱቤ ሽጠንለት እሱ ከኋላ የሚከፍለን ከሆነ ግን ያከፋፈል ስርዓቱ ምን እንደሚመስል እንለይለታለን ማለት ነው ያከፋፈል ስርዓቱ ምን ሊሆን ይችላል ማቹ ዱዴቱ ቀናቶች ተቆጥሮ የመጨረሻው ክፍያ የሚፈጸምበት ቀን የምንደርስበት ከሆነ do in number of days የሚል ነው የምንመርጠው ሁለተኛ ነገር ደግሞ do on date of next month በቀጣይ በተመሳሳይ ቀን ክፍያው ይፈጸማል የምንል ከሆነ ወይም ደግሞ ምርትን በዱቤ
ወይ ደግሞ አገልግሎቱን በዱቤ በሸጥንለት ወር መጨረሻ ላይ ክፍያውን ይፈጽምልናል የምንል ከሆነ ዱ አት ዘ ኤንድ ኦፍ ዘ መንዝ የሚለውን እንመርጣለን። ስለዚህ ለኛ ኤክሰርሳይዝ ዱ ኢን ነምበር ኦፍ ዴይስ የሚለውን መረጥ ነው። ዘን ዱ ዴቱ ወይ ደግሞ ክሬዲት ፕሬዱ ለምን ያክል ቀን ወይ ደግሞ ለምን ያክል ጊዜ እንደሆነ ሜንሽን እናደርግለታለን። ስለዚህ 60 ስለሚል ዱ ኢን 16 days ከዛ ዲስካውንት ኦፈር ይደረግለታል ወይ? አዎ፣ ምክንያቱም እዛ ጋር 2/10 and 16 ስለሚል 16 እዚህ ጋር የዱቤ ቀናቶች ነው። ስለዚህ ዲስካውንት ኢን ዳሽ ዴይስ which is 2/10 የሚል ስለሆነ በ10 ቀን ውስጥ ከከፈለ ስንት ፐርሰንት ዲስካውንት ይደረግለታል? 2%። 2/10 የምትለዋን ቺንች ከዛ 60 ቀን ካሳለፈስ ፋይናንሻል ቻርጅ ይደረግበታል ወይ? እንደ ስምምነታችን ነው የሚሆነው። ስለዚህ የሚደረግበት ከሆነ ቺኛውን እንመርጣታለን ማለት ነው። ቺኛውን እንመርጣታለን። ክሬዲት ሊሚትም የሚቀመጥለት ከሆነ ለዚህ ካስተመር ለምሳሌ which is 50 ሚሊዮን 500 ሺህ እስከ 50 ሚሊዮን 500 ሺህ በዱቤ ሽያጭ ልንሸጥለት እንችላለን በአመት ውስጥ ማለታችን ነው። ዘን ሲስተሙ የክሬዲት ሊሚቱን እንዲቆጣጠርልን ከነዚህ አማራጮች ውስጥ አንዱን እንመርጣለን ማለት ነው። ኖ ክሬዲት ሊሚት which is 50 ሚሊዮን 500 ሺህ የተባለው ነገር ከሌለ ኖ ክሬዲት ሊሚት ማለት ሶ እስከ ማንኛውም ወይ ደግሞ እስከ ቻሌ ድረስ በአመት ሊሚት ወይ ደግሞ ገደብ የሌለ ዱቤ ሽያጭ እንደሚደረግለት ኖቲፋይ ኦቨር ሊሚት እኛ አሁን 50 ሚሊዮን 500 ሺህ አስቀምጠ ነው ከ50 ሚሊዮን 500 ሺህ በላይ ሲሆን አሳውቀኝ የሚል ወይም ደግሞ always notify anytime ከሱ ጋር ትራንዛክሽን በመናደርግበት ጊዜ ስለሱ ትራንዛክሽን በሚመዘገብበት ወቅት ምን ያክል ደረጃ ላይ እንደደረሰ በየጊዜው አሳውቀኝ የሚል ነው። ሆልድ ኦቨር ሊሚት ስለዚህ ሊሚቱ 50 ሚሊዮን 500 ሺህ ከሆነ ከ50 ሚሊዮን 500 ሺህ በላይ ሲሆን ምዝገባውን ካፕቸርድ እንዳደረግ ለመገደብ የምንጠቀመው ነው። ስለዚህ ኖቲፋይ ኦቨር ሊሚት የሚለውን እንመርጥና ከዛ በኋላ ሴቭ እንላለን ማለት ነው። ከዛ በኋላ ሴቭ እንላለን። ሲቀጥል ቢጊኒንግ ባላንስ አለበት። ከዚህ በፊት በዱቤ ተሽጦለት 1835 ተሰብሳቢ ባላንስ እንዳለበት ሌጀሩ ስለሚያሳይ ያን ቢጊኒንግ ባላንስ ለማስገባት ሂስትሪ ውስጥ እንገባና ካስተመር ቢጊኒንግ ባላንስ እንመርጣለን። ስለዚህ ኢንቮይስ ነምበሩ አለበት የተባለው ባላንስ የተፈጸመበት የሰነድ ቁጥሩ ሜንሽን እናደርጋለን። ስለዚህ በእኛ ኤክሰርሳይዝ መሰረት 1234 ይላል። ሶ ይሄ ትራንዛክሽን የተካሄደ ደግሞ በ12/07/2023 ባላንሱ which is 1835 ነው የሚለው። ስለዚህ ካስተመር እንደ ፕሮስፔክቲንግ ስንሰራ ሰብሲዲያሪ ሌጀሮችን ነው እየሰራን ያለ ነው። ስለዚህ የሰብሲዲያሪ ሌጀሮች ድምር ባላንስ ደግሞ የሚታየው ጀነራል ሌጀር ላይ ነው። ሶ የነኚህ ካስተመሮች ጀነራል ሌጀር አካውንት እንመርጥለታለን ማለት ነው። እዚህ ጋር አካውንት ሪሲቨብል አካውንት ስለዚህ ሄር አካውንት ሪሲቨብል አካውንት መረጥኩኝ እዚህ ጋር። ሶ ተጨማሪ ከዚህ ሰነድ ውጪም በሌላ ሰነድ ሽጠንለት ተሰብሳቢ ባላንስ ያለበት ከሆነ እንግዲህ በመስመሩ እየጨመርን እንሄዳለን ወደታች ማለት ነው። ከዛ በኋላ ሴቭ እንላለን። ከዚህ ለመውጣት ክሎዝ እንላለን። ዘን ካስተመር እንደ ፕሮስፔክት በዚህ አይነት መልኩ ካፕቸርድ እናደርጋለን ማለት ነው። በዚህ አይነት መልኩ ካፕቸርድ እናደርጋለን። ሶ